ይሄ ለበጎቹ እንደዚህ ታማኝ ከሆነ አለ እግዚአብሔር ሕዝቤ ላይ አለቃ ባደርገው ታማኝ ይሆንልኛል። ማንም ሳያየው ጫካ ውስጥ ለአንዱ አገልገል ነፍሱን አሳልፎ ከሰጠ ለአንዱ አገልገል ሕይወቱን መስዋዕት የሚያደርግ ከሆነ ይሄ ታማኝ እረኛ ምንደኛ አይደለም። ስለዚህ ለትልቅ ነገር ሾመዋለሁ ብሎ እግዚአብሔር አጫው። እግዚአብሔር የሰጣችሁ ጥቂት እሱ በቂ ነው። በጥቂቱ ስትታመኑ እግዚአብሔር በብዙ ይሾማችኋል። ስለዚህ የመና ህይወት በጥቂት የመታመን ህይወት ነው። ጥቂቱን ሰጥቷቸው እምነታቸውን ነው ያሳደገው። በጥቂቱ ነገር ለእግዚአብሔር ይታመናሉ አይታመኑም? አንዳንዶች እኮ ይላል አተረፉ ይላል አይደል? አተረፉ። እግዚአብሔር የሰጣቸው ጥቂት ባይመጣስ ብለው አሰቡ። ነገ ጌታ ባይመጣስ ቢቀርስ? ስለዚህ ግማሿን በልቼ ግማሿን ላትርፍ አልፋ ኢየሱስ ጌታ እና በጥቂቱ እንታመን፣ እግዚአብሔር በብዙ ይሾመናል። የሰጣችሁ ጥቂት እሱ ይበዛል። እጅሽ ላይ ያለችው ጥቂት 5 እንጀራ 2 ዓሣ እሷ 12 መሶብ ይተርፋታል። ጥቂቱን ነገር እግዚአብሔር ይባርከዋል። በመና ህይወታቸው የታመኑ ሰዎች ወደ ፍሬው ምዕራፍ ተሻገሩ። የዕለት እንጀራ ሰጥቷቸው በዕለት እንጀራቸው ያመሰገኑ ሰዎች ወደ ዓመት እንጀራ አሻገራቸው። ስለዚህ በዕለቱ ከታመንክ እግዚአብሔር የዓመት ሊሰጥ እርግጠኛ ነኝ። ጥቂት ትንቢት ሰጥቶ ከታመንክ እግዚአብሔር ሙታን ሊያስነሳበት እርግጠኛ ይሆናል። በቃ ልጄ ሙታን ቢያስነሳበትም የትም አይሄድም ይላል። ሽባ በተረተረበትም የትም አይሄድም ይላል። የተሰጠን ጥቂቷን ስናከብር እግዚአብሔር ለትልቁ ነገር ይሾመናል። በትንሿ ግን አካሄድ ከቀየረን፣ አስተያየት ከቀየረን መጽሐፍ ቅዱስ ሲናገር ኢየሱስ ህፃናቶች ይቀርቡት ነበር። ህፃን አይሽሹም። ህፃን ልጅ ደግሞ አይቶ ነው የሚቀርበው፣ ፊትን ያያል ምናምን። አሁን ያለን አገልግሎት ተውት፣ ህፃን ልጅ ትልቅ ሰው አይቀርበንም። አስተያየታችን ራሱ ያስፈራል። የምናየው የሆነ የጎሪጥ ነው። አጋንንት በአይናችን ምን መረምር ነው የሚመስለው። አስተያየታችን ይለያል ምናምን። ስለዚህ ጥቂት እጃችሁ ላይ የተቀመጠች እርሾ ካለች፣ ጥቂት እግዚአብሔር ያስቀመጣት ነገር ካለ እመኑኝ የሰማይ አምላክ እግዚአብሔር በብዙ የሰው መዳፍ የምታክለው ደመና ነው ምድር እንድትሞላ ያደረገ። ጥቂቱን ነገር እግዚአብሔር ያበዛዋል፣ ለብዙዎች በረከት ያደርገዋል። መናው ይቆማል። መና ማለፊያ እንጂ መኖሪያ አይደለም። ጥቂቱ የመና ህይወታችሁ የምታልፉበት ጥቂት በጥቂት ሆነብኝ የምትሉት ነገራችሁ ለጊዜያዊ እንጂ ለዘላለም መኖሪያችሁ እሱ አይደለም። የኔ አገልግሎቴ ጥቂት ነው፣ መድረኮቼ ጥቂት ናቸው የምትሉ ግድ የላችሁ። ምሳ መብያ እስከምታጡ ድረስ እግዚአብሔር በሮችን ይከፍታል ለጥቂቱ ስንታመን። ስለዚህ ጌታ ይባረክ። በዚሁ መንፈስ ነው ያደርነው ሌሊቱንና ተባረኩ። በጣም ትጎሽ ናቸው። 100,000 ያስገቡት ታቡን እያለች ነው ቤቲ። በጣም እዚህ የተባረኩ ናቸው። ምንም ሳይባሉ የሚያደርጉ ናቸው። ታዛዦች ናቸው። በጣም ኃያላን ናቸው። አብረው የሚያገለግሉ ሰራዊት የሚባለው በቃ ይሄ እኮ ነው የእግዚአብሔር ሰራዊት የሚለው። አንዱ ካንዱ ጋር አይጋጭም፣ እርስ በርሳቸው አይጋጩ። እንደገና ምን ያደርጋሉ? በየመንገዳቸው ያጠበጥባሉና እግዚአብሔር በጣም የባረካቸው ወንዶችና ሴቶች የእግዚአብሔር ልጆች በዚህ ውስጥ አሉ። ጌታ ይባረክ። ቴዶ አሁን ተናገር። ዳጊ በጣም የሚገርም ነው የምትናገረው ነገር፣ በጣም ደስ የሚል። እግዚአብሔር ለካ በጥቂቱ የታመነ በብዙ ይሾማል የሚለውን በጣም አብራርተዋል። ለበግ የታመነ በበግ ላይ የታመነ በሰው ላይ ይሾማል። አሳ ማጥመድን የተለማመደ በአሳው ታማኝ የሆነ ደግሞ ሰውን እንደሚያጠምድ ነው እና ብትናገረው በጣም ደስ ብሎኛል። እኔ ማለት የፈለኩት ደግሞ እኔም አንድ ልጨምር። ያው ቁጣቸው በላያችን በነደደ ጊዜ የዳዊት ህይወት የሚገርም ህይወት ነው። ምክንያቱም ዳዊትን ያሳደደውን እናውቃለን። ሰው 1 ዓመት ያሳደድ፣ 2 ዓመት ያሳደድ፣ 3 ዓመት ያሳደድ፣ ቻሌንጅ አለብኝ በል እሺ 10 ዓመት ነው። አንድ ሰው ለ40 ዓመት ሙሉ 42 ዓመት ሙሉ መሳደድ፣ ይሄ እኮ የሚገርም ደግሞ። ያሳደደው ኖርማል ሰው አይደለም፣ ተራ ሰው አይደለም። የአገር መሪ ሊይዘው
ሊገለው የሚችል ግን እንዴት እንዳስመለጠው ዳዊት ስለሚያውቅ ሁልጊዜ የዳዊት ነገር ይገርማል። ዳዊት የነገሰው ብዙ ሰው እንደሚሉት በ30 ዓመቱ ነው ይላል። ኖ በ17 ዓመት ተቀባ። 42 ዓመት ተሰደደ። በ59 በ60 ዓመት ነው የተቀባ ንጉስ ይሁን። ካልኩሌት ብናደርገው እንደዛ ነው። ሳኦል 42 ዓመት ነው የነገሰው። ዳዊት ከተቀባ ጎልያድን በሚመታበት ጊዜ 17 ዓመት ነበረው። 40 ዓመት እንኳን ቢሰደድ በ57 ዓመት በ59 ዓመት ነው የነገሰው። ይሄ ሁሉ ዓመት ግን ምን አይነት ቻሌንጅ እና ሰልፍ እንደነበር ታውቃለህ። የሚገርመው እግዚአብሔር ደግሞ የገዳዩን ልጅ ለዳዊት ከዳዊት ጋር ፍቅሩን ያስተሳሰረው ነው። ሁልጊዜ እግዚአብሔር አሰራር የሚገርመኝ ማዳን ልክ ፈርዖንን ልክ ለመቅጣት ሲፈልግ ፈርዖንን እንዲያሳድግ ያደርጋል። የእግዚአብሔር አሰራር ሁልጊዜ እንደዚህ የጠላታችንና የመከራችን እድሜ መርዘሙ እኛን ከክብር ያስቀር፣ አንተንም ከክብር ያስቀር። ሁልጊዜ ማሰብ ያለብን እግዚአብሔር ወዳየልህ ቦታ የሚያደርስ ራሱ ጠላት። ምክንያቱም ገፍቶ አምላክ ጋር ያደርሳል። ገፍቶ ክብር ጋር ያደርሳል። የመርዶክዮስ ውበቱ ሃማን አሁን ለዛ የምትችምታል ሰውዬ ያን ሁሉ መስቀንት አሰሩት መስቀያ አሰጋይቶ መደራደር ከቤተሰቡ ሄዶ እንዴት እንደዚህ ላረጋው ነው ይሄን ሰው ያስችለው አይሁዳዊ ነው። ለካ እግዚአብሔር አይታችሁ እንደሆነ በአስቴር መጽሐፍ ላይ እግዚአብሔር የሚል ቃል ወይንም እግዚአብሔር የሚል ስም የለበትም፣ ግን ስራው ይታያል። ለካ ቀደምን ስትል ነው የገባኝና ሄዶ ያስጠነቅቅልሃል። ተራራውን ያናገራል፣ ላባን ይናገረዋል። አንተ እኮ አታየውም እኮ በቃ አለቀልኝ ስትል ለካ እግዚአብሔር ነግሮታል። የዳዊት ግን የሚገርመው ሰውየው እርኩስ መንፈስ ይመጣበታል። ዳዊት ልክ ብሎ በገና ደርድሮ እርኩሱን መንፈስ ከቤተ መንግስት ያባርራል። ሰውየው ደግሞ ዞር ሲል እንደገና ጦር ይወረውርበታል። እንዴት ነው የሳተው? አጠገብ ናቸው። ለካ ጎልያድንም ሲመታ ያ ጠጠር የዳዊት ኢላማ ሳይሆን የእግዚአብሔር ኢላማ ነበር። እግዚአብሔር የቱ ጋር እንደሚመታ ጠላትን ያውቀዋል። እግዚአብሔር ምኑ ጋር እንደሚሰራ ያውቀዋል። ለ40 ዓመት ሰው ቢያሳድዳችሁ እናንተ ምንድነው የምትሉት? ጌታው ይነቀልልኝ፣ ሲነቀል ደግሞ እልል። ዳዊት አልቅሶ ነው የሸኘው። ኃያላን ወደቁ፣ አልቅሶ ነው የሸኘው። እንደዚህ አይነት ልብ እስኪኖር ድረስ በታማኝነት እንደዚህ አይነት መንፈስ እስኪኖር ድረስ እንዳልከው እግዚአብሔር መጀመሪያ ይሰራናል፣ ከዛ ይሰራልናል። ሳይሰራብን ሰርተን ነው ዛሬ ብዙ እያጠፋ ያለው። አንዳንዱ ተሰርቶ ሲሰራበት ደግሞ ሌላ ቀፈላ ውስጥ ይገባል። ሊሰራለት የሚለውን ጌታ አይተማመን። ልክ ቅድም በሰንበት መናውን ይለቅማሉ፣ ነገ ባይኖርስ ይላል። ይቅርታ ለሰንበት ቅዳሜ ይለቅማሉ፣ በእኛ እሑድ ለማለት ፈልጌ ነው። ምንም አይሆን። ግንስ እነሱ ያልቅብናል ብለው እንትን ሲሉ መናው ይተላል። ብዙ ሰዎችን የሚያስጨንቀው ዛሬ አይደለም፣ እደግመዋለሁ። ብዙ ሰዎችን የሚያስጨንቀው ነገር ነገ እንዴት ትሆናለህ? ጠላት ደግሞ አቅሙ ነገ ላይ ነው። በደንብ ስሙ። ጠላት አቅሙ ነገ ላይ ነው። ዛሬ ኤልዛቤል ስላቃታት፣ ዛሬ ድራሿን ስላጠፋው ነገ እንዳዱ ባል አድርጋል። አይ ዛሬ ላይ ሆነ ነገህን ነው ጠላት ሊቀማ። ነገን ያሳይህና ዛሬ ሊቀማሃል። ስለዚህ ነገ አሳይሃለሁ ይላል። ምንም ዛሬን ለመቀመጥ ዛሬ እንደማይችል ያውቃል። እግዚአብሔር የሰጠን ቀን ይቺ ናት፣ ዛሬ ናት፣ በሷም ደስ ይበለን ያለው። አንተ ስለ ነገ ምን ታውቀዋለህ? ከ30 ደቂቃ በኋላ የሚሆነው ምን ታውቀዋለህ? እህቶቼና ወንድሞቼ ስሙኝ በደንብ። እግዚአብሔር ዛሬህን ጻድቅ በተስፋ ይኖራል፣ ጻድቅ በትዝታ ይኖራል፣ ጻድቅ በእምነት ይኖራል። ተስፋ ነገ ነው፣ ትዝታ ትላንት ነው። ዛሬ ግን በእምነት እንድንኖር ነው እግዚአብሔር ይፈልጋል። ዛሬን አጣጥም። አሁን በዚህ ሰዓት እርግጠኛ ነኝ አይደል? አሁን በዚህ ሰዓት ጎልያድ ነው በቃል ይመታል። ምንድን አይ አሁን ነገህን ሊቀማ እስራኤላውያን 40 ቀን መጽሐፍ ቅዱስ ላይ ስታዩ ጎልያድ አንድም ሰው መጥቶ አያውቅም። በማስቦካት የተካነ ነው፣ በማስፈራራት የተካነ ነው። ስታየው ሰውየው በጣም ትልቅ ነው፣ ረጅም ነው፣ ታንክ ነው። ምንም ልታረጓቸው። ስለዚህ እየመጣ እያንበቆበቆ ይኖራል ማለት ነው። ያ ደግሞ የአምላኩን ጉልበትና የአምላኩን ማዳን ያየ ዳዊት ምድረ በዳ ላይ የተለማመደ መጣ። እስከዛሬ እውነተኛ ድብና እውነተኛ አንበሳ ነበር። አሁን የሰው ታንክ መጣ። ልክ እኔ ሁልጊዜ እንደምለው ዳዊት ጎልያድን ሲያየውና ሳኦል ጎልያድን ሲያየው እይታቸው ይለያያል።
ሳኦል ጎልያድን ሲያየው ከልጅነቱ ጦረኛ ደግሞ ያብራራለታል። ጎልያድ በጣም አደገኛ ኃይለኛ አታየውም ወይ እያለ ያብራራለታል። ዳዊት እሱን አይደለም ሲያየው ሰውየው አልተገረገረ ሰውየው ኪዳን የለው አሬን ማጥለዋለሁ አለ። ለምን እግዚአብሔር ከኪዳን ጋር እንዳለ ገብቶታል። ይሄንንማ አጥለዋለሁ ይሄን እጥለዋለሁ ልክ ጣለና ያው ሳር ለሚያስመታ መጀመሪያ ዳዊት እልፍ ገደለ ሳኦል ሺህ ገደለ ብለው አንዳንድ ሰዎች ያስመቷል ሳያውቁት አውቀው እኮ አረር ሴቶች በቃ ሰው ጎልያድ ሲጣልለት እንደዛ እንደም እከሌ ጋር ቀረ በቃ አገልግሉ እከሌ ብለው ያስመቷል ማለት ጎሽታ ኡታን ሊያስቆም አይገባም። ዳዊት ከዛም በኋላ ሰውየው በጣም ጠመደው። ልጁን እንዴት ከዚህ ጋር ትሄዳለህ አንተ የሴት ልጅ ይለዋል ማለት ነው ዮናታን። እንዴት ከዚህ ጋር እግዚአብሔር ደግሞ ፍቅራቸውን አስተሳሰረ። ደግሞ ሳኦል ደግሞ የሚገርመኝ ነገር ልክ አንተ በእስራኤል ንጉስ እንደምትሆን አውቃይ ጠላት ያውቃል። ለዛ እኮ ነው የሚያሳድድ። አሳዳጆች ማንነታቸውን ካወቅ ያንተ ክብር በእነሱ ልክ እንደሆነ ይገባል። ንጉስ ካሳደደ እዛ ጋር ሃይላርኪውን እየመታው እንዳለ የሰፈር ቡዳ ጂኒ ጠንቋር ብራለንጋ አዳልሞት ወሰጋላ የምትለው እነሱ ያስቸገሩ ይካል አንተ ሌቭል ገና ነው። ሌቭል በጨመርክ መጠን ቻሌንጁ ይጨምራል። ቻሌንጅ በጨመረ መጠን ቼንጅ ደግሞ ይጨምራል። ያለ ለውጥ የለም። ስለዚህ ችግሮቻችን መድረኮቻችን እንደሆኑ ይግቡ። መከራዎቻችን አስለቃሾቻችን የኛ አዝማሪ እንደሆነ ከገቡን ኦሬዲ እዛች ጋር አለቀ። ትላንትና ይዋኝበት ትላንት ያጠምድበት የነበረውን ውሃ ልክ ኢየሱስን ሲያ አንተ ከሆንክ ዘበኛል እንዴ አይደነቅም? እንዴት ውሃ ላይ ሄድኩኝ ሰው አይልም? ልክ እሱ ከመደነቁ ይልቅ እንዴት ውሃ ላይ ሄድኩኝ ከመደነቁ ይልቅ ወጀቡንና ማዕበሉን ፈራ፣ መስጠም ጀመረ። አይ መጀመሪያ ፓተርናችን የተለማመድ ነው ያ ነገር እኛን በጣም ነው የሚይዘን። ለዚህ ነው የኋላዬን እየረሳው የፊቴን ለመያዝ እዘረጋለሁ ያለው። ጠላት በትዝታ ይዛል ከሰማኸው፣ ያለበለዚያስ ይገፈትራል በነገር። ዛሬዋ እንዳታጣጣጥ ቅዱሳን ዘፓወሮፍ ነው። ዛሬን አጣጣጥ። ጻድቅ በእምነት በህይወት ይኖራል እንጂ በስሌት በንብረት ይኖራል ላይ እነዚህ መናው ነገ አይመጣም የሚል እምነት ነበራቸው። ማን ነገራቸው? ፍርሃት ነው። ፊሪስ ዲመን ኮኔክሽን ፍርሃታቸው የነገራቸው። ነገ እንዴት ትሆናለህ? ምን አገባ? ነገ እንገናኛለን፣ ነገ እንደርስበታለን፣ ነገ እናየዋለን፣ እስቲ እንደርሳለን። ለምን? መጽሐፍ ቅዱስ ነገ ለራሱ ይጨነቃል። ስለዚህ ዛሬ ምንድነው? ቃሉ ሮብ ነው። ዛሬ ሐሙስ ነው። ጭንቀት ያለው ዓርብ ነው ማለት ነው። ነገ ለራሱ ስለዚህ አንተ ዓርብን አምጥተ ሐሙስ ላይ ትኖራለህ ጭንቀት ሆይ በቃ ነገ ነው ይጨነቅ የተባለው። ስለዚህ አንተ ግን ከገባ ዛሬ ስትሄድ ዓርብ ነው ጭንቀት አይደለ? ልክ ዓርብ ላይ ስትሄድ ዛሬ ይሆናል ወደ ቅዳሜ ይሄዳል ማለት ነው ጭንቀቱ። አንተ ግን ከቅዳሜ እየተበደርክ የምትጨነቅበት ምክንያት ምንድነው? እኔ ዳዊት እኮ ሁልጊዜ ይገርመኛል። ቸርነትና ምሕረት ይቀርሙኛል ብል በጣም እነሱን ሳሳድድ ዘመኔ ይበላል። እንደ ኢትዮጵያ አገልጋይ ሁሉም ባይሆን ምሕረትና ቸርነት በህይወት የዘመን ሁሉ ይከተሉኛል። እነዚህ ሴፍ ናቸው። ምሕረት ደግሞ ለወደደም ማለት ለሮጠም ማለት ከሚምር ከእግዚአብሔር ዘንድ እግዚአብሔር በደሉን የማይቆጥርበት በመንፈሱ ይልና ሽንገላ የሌለበት እሱ በተባረከ ነው። ስለዚህ ይሄ ሰውዬ ኦሪዮን ጋር ቢገባ የኦሪዮንም ሚስት ያመነዝር እግዚአብሔር መጥቶ ከኋላ ጆጥ ያደርጋል። ቶሎ እሱ ደግሞ መለስ ይላል። የሳኦል ኃጢአት ከዳዊት ኃጢአት የሳኦል ነው የሚበልጥ የዳዊት ነው የሚበልጥ። ግን እሱ የሚለው ነገር በመንፈሱ ሽንገላ የሌለበት። ለምን ሲባል ሳይቀባ የዳዊት መዝሙርና ሳይቀባ ልቤ አንተን አለ። በዳዊትና በሳኦል መካከል ያለው ብዙ ልዩነት፣ ዳዊት የበግ እረኛ ነው፣ ሳኦል ደግሞ አህያ ይነዳል እንጂ እንትን አትለው። በግ እረኛ ነው። አያችሁ፣ የምድረ በዳን አህያ ማን ፈታው? እሱ የነጂውን ጮታ። አህያ ይነዳል። ሳኦል ያደረገው ህዝቡን ነዳ። ዳዊት ይመራ ነበር ከፊቱ፣ አህያ ደግሞ ከፊቱ ትነዳዋለህ።
ለዚህ ነው በሁለቱ መካከል ቅባታቸው እንኳን ልዩነት አለ። ይሄ በብርሌ ነው የተቀባው፣ ይሄ በቀንድ ነው የተቀባው። ይሄ ንጉስ ትቀባላቸዋለን ያለው፣ ዳዊትን ደግሞ ንጉስ ትቀባልኛለህ ያለው። ስለዚህ 40 ዓመት ሙሴንም 40 ይሄንንም 40 እያንዳንዳቸውን ስታዩ ሁልጊዜ የምታዩት ነገር ምንድነው? የእግዚአብሔር አጀንዳ ካለበት በፍጹም አይለቅ። ጠላቶቻችን ሕያዋን ሳሉን በዋጡን ነበር። ሕያዋን ሳልን መዋጥ ማለት ያው አሳነባሪው ሳኦል እንትና እንደዋጠው ማለት ነው። ምን ማለት ነው? በቃ አትታይም፣ ከነሱ ይውጡሃል ማለት ነው። ለጥርሳቸው ንክሻ ያላደረገን እግዚአብሔር አይ ጥርሳቸውን ድድ ያደረገልን ጌታ ስም ይባላል። ጠላትን ድዱን ነው እግዚአብሔር ድድ አድርጎታል። አንድ ሕፃን ልጅ እጄን ከስብትሩት እንደማያደርግ ጠላትን መሳቂያና መሳለቂያ ያደረገ ሞትን እንኳን መውጊያ የታለ? ድል መንሳት የታለ? ለቅዱሳን ሞት የሚያስፈራ አይደለም። ቴንኪዩ ሞት መጣ እንዴ? ቆይ ትንሽ ስራ አለብኝ ብለህ መመለስ ትችላለህ። ጳውሎስ እንደዛ ነው ያለው። በሁለት ሐሳብ እጨነቃለሁ፣ ልሄድ ከክርስቶስ ጋር ብኖር ለእናንተ ልሄድ ልቅር በቃ ቀረዋል። አንዳንዴ ደግሞ ወገባቸው ላይ አጋቦስ ቀበቶ እንትን አድርገው ይሄ ሰውዬ እንደዚህ ጠና ነው። አሁን ሆዴን አታባቡት። አሁን ለሰማሰዋት ይላል። አየህ ከሞት ጋር ሲመጡ ኦኬ ሞት መጣ፣ ቆይ ትንሽ የምሰራው ስራ አለ በኋላ እንገናኛለን። እኔና እናንተ ግን አልሞትም በህይወት እኖራለሁ፣ ወጋው ነቀልኩ፣ ቸከልኩ፣ ነቀልኩ ምናምን እጣት ታገርሱ። ላባን ያስጠነቀቀልህ እሱ ነው እንጂ በሱ በአንተ አቅም ምን ትየት ይችላል? ላባ አለው የእያንዳንዱ ስራ የእያንዳንዱ ከተማ የራሱ ነው፣ ነገሩ የራሱ ነው። ማንም ግን እግዚአብሔር መጣና ዋው እንዳይመስላችሁ ዛሬ ስንቶች ሊያጠፉን ፈልገው እነሱ በእነሱ ፍቃድ የኖርን መሰላችሁ? በእግዚአብሔር ፍቃድ እንጂ እግዚአብሔር ከተማን ቃል ጠበቀ፣ ጠባቂ በከንቱ ይደክማል ነው። ስለዚህ ጠባቂያችን ስላለ ጠባቂያችን ደግሞ የትም ሌላ ቦታ እንዳትጠብቁ፣ ጠባቂያችን ጂፒኤሳችን መንፈስ ቅዱስ ውስጣችን፣ የክብር ተስፋ የሆነው ክርስቶስ በውስጣችን፣ ያንን ሊነካው አይችልም። እኛ እኮ ሲምቦሎች ነን። እግዚአብሔር አንድ እግዚአብሔር ሰው ሲናገር እግዚአብሔር እግር የለውም እጅ የለውም አፍ ነው ያለው አለ። እግሩና እጁን እናንተ ነገር መንፈስ እግዚአብሔር አካል ይፈልጋል ማለት ነው። ስለዚህ በዚህ ምድር ላይ የኢየሱስ አምባሳደር የኢየሱስ ደብዳቤዎች እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ አንተ በቆንክበት አንተ አላየኸውም ማለት ነገር የለም ማለት አለ። እምነት ማለትም አይታችሁ እንደሆነ የሌለውን ነገር ሳይሆን የማናየውን ነገር የሚያስረዳን የሌለውን አለ። እምነት የሌለውን ነገር አይደለም የማናየውን ነገር የሚያስረዳን። አላየነውም ማለት ግን የለም ማለት አለ። አላየነውም አንድ ነገር አለ ሁላችንም የምናውቀው አናየው ዋጋ እናወጣበትም ያለሱ መኖር አንችልም። ግን አይታይም። ምንድነው እሱ? አየር ምን ስበዋል? አናየው አንጨብጠው። የሚገርመኝ እኮ እግዚአብሔር ሐሳብ አንከፍልበትም። ግን አፍንጫና አፍንጫ አፋችንን ብቻ በመያዝ የምናረጋግጠው በመታፈን ብቻ የምታውቀው ብቻ ነው። ልክ እንደዛ እግዚአብሔር መንፈሳዊ ዓለም አለ ለአንተ የማይታይ ግን በመንፈስ የምትረዳው ልክ እንደ ሪል እንደሆነው እንደዚህ እንደ ጋዱ ዓለም መንፈሳዊ ዓለም አለ። ለዚህ ነው የሚታየው ዓለም ከማይታየው ዓለም እንደሆነ በእምነት እንረዳለን። ኢየሱስ ጌታ ነው። ስለዚህ ምንም አትሆኑ፣ ምንም እንዳትደረጉ ስለተደረጋችሁ እንጂ አድራጊዎቻችሁ ሳይናፍቁ ቀርቶ አይደለም። እንደዚህ ማድረግ ነበር፣ እቅድ ያወጣል፣ እንዲህ ማድረግ ነበር። ጊዜው ስላልነበረ በመካከላቸው ሰንጥቆ አለፈ። ምንም አትሆኑ፣ ምንም እርግጠኛ ሁኑ። ስንት ነገር እንኳን እናንተ እግዚአብሔር ለግንብ ይጠነቀቃል። ከተማ እየነደደ ቤተክርስቲያኗ ብቻ ጸጥ አለች። አንዳንድ ደግሞ ቲክቶክ ላይ ታችሁ ቤተክርስቲያኗ ነዶ ባይብል ሳይቃጠል ምንድነው ስትሉ እግዚአብሔር ሰውን አክባሪ ሳይሆን ቃሉን አክባሪ ነው። ለዚህ ነው ቃሉን የሚያከብሩትን እግዚአብሔር የሚያከብር። ሁልጊዜ ልናስብ የሚገባው ከእግዚአብሔር ቃልና ከእግዚአብሔር ቃል ጋር ብቻ ሲካድር ቃሉ ዘላለማዊ ነው። ስለዚህ ዘላለም ለመኖር ከቃሉ ጋር ሳለን ቃሉ የተፈተነ ነው። ቃሉ በእሳት ውስጥ ያልፋል። ቃሉ ሰይፍ ነው። ቃሉ መዶሻ ነው። ቃሉ ጅማትን፣ ቅልጥምን፣ ነፍስን፣ መንፈስንና እስኪ ላይ ድረስ ምን ይላል? አድሬስ ያደርጋል። አያችሁ፣ የእግዚአብሔር ነገር ደግሞ አጥንት እንደሚቀባ ስጋን እንደሚቀባ ይነግራል። አንድ ጊዜ ማን ነው ኤልሳ ሞተ። ያልጨረሰው ስራ ነበር መሰለኝ አላውቅም። መቃብሩ ላይ ሰው ሊቀብሩ እዛች ጋር ሲያስተኙት መቃብሩ ተነሳ። ምንድነው ሲባል የኤልሳ መቃብር ለካ አጥንትም እግዚአብሔር ይቀባል ትላለህ ማለት ጅማትን አጥንት። አየህ፣ የእግዚአብሔር ቃልን ዝም ብለህ ተጠቅጥቀው የቱ ጋር እንደሚሰራ አታውቅም።
ጎሌቱ ጋር እንደሚገባ ታውቅም። 90 ደቂቃ መጫወት እንጂ አንደኛው ደቂቃ ላይ፣ ሁለተኛው ደቂቃ ላይ፣ 10ኛው ደቂቃ ላይ በባከነ ሰዓት ላይ ሊገባ ይችላል። የቱ ጋር እንደሚመጣ እግዚአብሔር ያውቃል። ስለዚህ ለጠላቶቻችን ንክሻ ያላደረገለካ የሱ ፕሮግራም ስላለ ነው። ጻድቅ ነው ደግሞ የሚወድቀው፣ ጻድቅ ነው ሊበላ የሚፈለገው እንጂ ኃጥእማ የራሱ ምን ያደርገዋል? ስለዚህ በእግዚአብሔር ተራራ፣ በእግዚአብሔር ሐሳብ፣ በእግዚአብሔር ፍቃድ ላይ የኛ ህይወት፣ የኛ ዓላማ፣ የኛ ነገር በሱ የተወረሰ። ስለዚህ ሳኦል ማን ነው ያዕቆብ ምንም ቢሆን ላባ ሊነካው አይችልም። በቃ ሰውየው በቃ አንድ ቀን ላባ ወለም መስልለት ማፈርጠጥ ጀመረ። በቃ ነገርየው በቃ ስለከበደው ማለት ነው። ከዛ ይሄ ሰውዬ ደግሞ የለመደ ነው። ልክ ላባና እንትናችሁ ትዝ አይላችሁም? ፈርዖን ሊያስገብረው አሁንም ላባ ሲሄድ ነው እንዳትናገረው ደረሰበት። አለቅም ነበር ግን ያው አምላክ አስጠነቀቀኛል። ፈርዖን ህዝቡን ይመራል ሳይሆን ይነዳል የሚባለው ከዛ ሙሴን ይተባበሩ ዘንድ ገቡ ነው። ፊልም ላይ ስታዩ ህዝቡ ከገቡ በኋላ ሙሴ ነው መጀመሪያ የገባው። ፊልሙ ግን ህዝቡ ከገባ በኋላ ሙሴን ይተባበሩ ዘንድ ገቡ። አንደኛ ቆሮንቶስ ምዕራፍ 10 እንደዛ ላይ ያደረገው ሳኦል ጎልያድ ማን ነው? ያኛው ገቡ። ውሃ እስኪገቡ ዝም ማለና ከዛም በኋላ ውሃው ሲዘጋ ፈርዖን ተባለ። ጠላት እንደፈለገ ይደንፋ፣ እንደፈለገ ይፎክር። ጠላት ጎልያድ ጆሮ ግን አትስጠው። መስሚያን ጥጥ አድርግ፣ መስሚያን ምንም አታድርግ። አንድ ዝማሬ ሁሌ እስከሚያስቀኝ አንድ ዝማሬ ጠላት ውረድ ሲል ሰማው በውስጤ የሚል መዝሙር አለ። ያ መዝሙር እንዴት ነው ጠላት ውረድ የሚለኝ ልብ ሰማው? ጠላት ከውጪ ነው የሚለኝ እንጂ መንፈስ ቅዱስ ከውስጥ ይናገራል። ዛሬ የመንፈስ ቅዱስ ማደሪያ ናችሁ እናንተ። መንፈስ ቅዱስ ማደሪያ እሱ ጂፒኤሳችን ነው። በመንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው የሚለው ሮሜ 8 ላይ እነዚህ ልጆች ናቸው የሚለው 3 አይነት ልጆች አለ። ቴክነን አለ፣ ኒፊው አለ፣ ሆዮስ ሕፃን ታዳጊ እንደሚባለው ማለት ነው። ይሄን ሆዮስ ማለት የበሰሉ ናቸው። የበሰሉ ሰዎች በመንፈስ ነው የሚመሩት። እዚች ጋር የፈለገ ይበል ቁጭ ነው የሚለው። መስቀሉን ሲያሰራ ሃማ ጸጥ ብለው ነው ቁጭ የሚሉት። ምንም አይመስላቸውም። ያውቁታል። ለምን? መጽሐፍ ቅዱስ ልጆች ሆይ ኃጢአትን እንዳታደርጉ ጽፍላችኋለሁ፣ ጎበዞች ሆይ ጠላትን ያሸንፋችኋል፣ ቃሉ በእናንተ ስለሚኖር ጽፍላችኋል። አባቶች ሆይ ከመጀመሪያ የነበረ አውቃችኋል። ወደ አባትነት ስትሆን ችግር ሲመጣ ኦኬ ምን ሊሰራ ነው ነው የምትለው። ለምን? መሬት ሲቆፈር ዲዛይነሩ መሬቱን ሲቆፈር በደንብ አጥልቆ ሲቆፈር መሬቱ ምን ነው ተቆፈረን እኮ አይደል? ለምን? መሰረት ሊጣልና እዛች ጋር ስም ሊቀየር መሬት ከተባለው ህንጻ ሊሆን። ስለዚህ አንዳንዴ ነገሮች ሲመጡብና ሲወራር ኦኬ ምን ሊሰራ ነው አባባ ነው የሚባል። ልዩ ልዩ መከራ ሲደርስባቸዋል እንደሙሉ ደስታ የመከራ ብፌ ማለት ነው። የመከራ ብፌ ሲደርስብህ እንደሙሉ ደስታ ይደርሳል። ለምን? እግዚአብሔር አንድ ነገር ሊያደርግ ፈልፏል። እሺ ነገር ተናገር ይጨርሳል። እግዚአብሔር ይሰራናል፣ ይሰራብናል፣ ከዛ ይሰራልናል። ለጥርሶቻቸው ንክሻ አያደርገንም። ክብር ለእግዚአብሔር ይሁን። ዳግሻዬ ስለሰጠኝ እድል በጣም አመሰግናለሁ። you are blessed። አሜን አሜን። ተባረክልን። ጌታ ይባርክ። በጣም ድንቅ ምክር ነው። የጌታ መንፈስ አለ እንግዲህ በመካከላችን። እኛ ደከምን፣ እሱ ብርቱ ነው። ሃሌሉያ። ማዕዚ ወጣች እንዴ? ኔትወርክ ነው። ጎንበስ ብዬ ሳመሰግን ችግሩ ሄዷል ቀና ሳልል። ጎንበስ ብዬ ነይ ማዕዚ፣ ተራራውን ማሳዘምር ያተይች ሳመሰግን መከራው ሄዷል ቀና ሳልል። እግዚአብሔር ትልቅ ነው፣ ትልቅ ኔትወርክ መሰለኝ እያላት ነው። ቆይ አንድ ደቂቃ እንታገስ። እግዚአብሔር ትልቅ ነው፣ ትልቅ ነው፣ ትልቅ የኔ ይመቻል። እንዲያሁን ብላቴናው ተይ
እናት አለች። እናት ካለች ዘራፍን ትዘምርልን። ዘራፍ ዘራፍ እንደገና ዘራፍማ ያነቃቃናል። አሁን እየጨረስን ነው። ፍፄ ትዘምርልናል። አሁን የሚለው ላዘምራት ነበረ ስራ ስለምገባ ከሰዓት ትንሽ ሰዓት ነው የቀረኝ። 3 4 5 ሰዓት ብቻ 4 ሰዓት ነው የቀረኝ። ዘራፍ ብላ ደግሞ እንንቃ እንዴ ባስ። ማዕዝዬ እንዴት ነሽ? ሰላም ሰላም ማዕዚ ሰላም ናችሁ? እግዚአብሔር ሰዎች